ሰላም የቴጌ ቻናል ቤተሰቦች እንደምን አላችሁ? ዛሬ የስደት ህይወት ውስጥ ያለን እህቶች ሁላችንም የሚመለከት አንድ ወሳኝ ጥያቄ ይዤላችሁ መጥቻለሁ። ጥያቄው ምንድን ነው የሚለው በሰው ሀገር የምታሳልፊው ጊዜ ህይወትሽን እየቀየረ ነው ወይስ እድሜሽን ብቻ ያስቆጠረ እድሜሽን እየበላ ነው የሚል ነው። እህቶቼ በዚህ ዙሪያ ሀሳብ አስተያየት ካላችሁ በኮሜንት አጋሩኝ። እንዲሁም ደግሞ ራሳችሁን እንድትጠይቁ ፈልጋለሁ። ዛሬ ወደ አዘጋጀውላችሁ ሀሳብ ላምራ። ብዙዎቻችን በስራ ብዛት እና በድካም የመጣንበትን ዓላማ ልንረሳ እንችላለን። ዛሬ በዚህ ህይወት ውስጥ ሆነን ራሳችንን የምንቀይርባቸውን ሁለት ቀላል መንገዶች እናያለን። የመጀመሪያው ነገር አሁን እየሰራሽ ያለሽው ስራ የመጨረሻሽ መዳረሻ አለመሆኑን ማመን ነው። ቤት ውስጥ ልትሰሪ ትችያለሽ ወይም ማንኛውም ከባድ ስራ ልትሰሪ ትችያለሽ። ይሄ ያለሽበት ጊዜያዊ ሁኔታ እንጂ አንቺነትሽን አይደለም። በትናንትናው ማንነትሽ ላይ አትቅሪ። ዛሬ ያለሽበት ቦታ ደግሞ ነገ የምትኖሪበት ቦታ አይደለም፣ እንዲሆንም አትፍቀጂ። ስለዚህ አሁን በምትሰሪው ስራ ውስጥ ሆነሽ ትልቁ የነገ ህልምሽን ማየት በፍጹም አታቁሚ ነው ምልሽ እህት። ሁለተኛው መንገድ ደግሞ በቀን ውስጥ የምታገኛትን ያቺን ትንሽዬ የእረፍት ጊዜ ለእውቀት መጠቀም ነው። አውቃለሁ ሁላችንም እንደክማለን፣ ነገር ግን ያቺን ትንሽ የእረፍት ጊዜ ስልካችን ላይ ዝም ብለን ከምናሳልፈው ራሳችንን በሚጠቅም ነገር ብንተካው የተሻለ ነው። ስልክሽን ተጠቅመሽ የእንግሊዘኛ ቋንቋሽን አሻሺ ወይም ወደፊት ለምትፈልጊው ስራ የሚሆን እውቀት በኢንተርኔት አንብቢ። ዛሬ የምትዘሪያት ትንሿ እውቀት ነገ ከዚህ ስራ ወጥተሽ መደበኛ ስራ ስትጀምሪ ትልቅ መክፈቻ ቁልፍ ትሆንሻለች። እህቶቼ ስደት ማንነታችንን ሊያጠፋው አይገባም። ይልቁኑ የበለጠ ጠንካራ እና ስኬታማ ሴት አድርጎ ሊቀርጸን ይገባል። አንቺ እቴጌ ነሽ፣ ራስሽን ዝቅ አድርገሽ አትይ። ሀሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ አበረታቱኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ሰላማችሁ ይብዛልኝ። ቻው